አንድ ሐሳብ አለ። እሱ ምንድነው? ብዙ የታመምንባቸው ነገሮች አሉ እና ለዛ ጉዳዮች ደግሞ እግዚአብሔር ፈውስ እንዲያመጣ በጌታ ፊት ጸልይ ነበር እና ምን ሲያደርግ እግዚአብሔር ቃሉን ሲልክ ምን ይመጣል ካላችሁ ፈውስ ይመጣል። ቃሉን ላከ ምን አደረጋቸው? ፈውሳቸው ነው። ቃሉ ውስጥ ነው ምን ያለው? ፈውስ ያለው። ፈውስን ለመቀበል አንድ ሰው የታመመ ሰው ነው መድኃኒት የሚፈልገው አይደል? ሰው ሳይታመም ሕክምና የወዳለበት ቦታ አይደለም ወይም ሐኪምም አይፈልግም። ሐኪም የሚያስፈልገው ለምንድን ነው? የታመመ ሰው ለዛ ለህመሙ ሲል ለመፈወስ ነው። ያን ለማግኘት ነው የሚሄደውና ስለዚህ እግዚአብሔር ሁሉ ጊዜ በዘመናት መካከል በቃሉ ይፈውሳል። ቃሉ ይፈውሳል። አሜን። ቃሉ ይፈውሳል። በደስ ቃሉ ደግሞ ምን ያደርጋል? ያጽናናል፣ ይገስጻል፣ ይመክራል። ከክፉ መንገድ ምን ያደርጋል? ይመልሳል። ዋናው ልባችን ምንድነው መሆን ያለበት? እግዚአብሔር ለእኔ እየተናገረኝ ነው ብለን ከእግዚአብሔር ለመስማት ሁላችንም ዝግጅት እንድናደርገው በተዘጋጀው ልብ እንድንሰማ በጌታ ፍቅር አሳስባለሁ። ሌላ ደግሞ እግዚአብሔር ደግሞ በጋብቻ ዙሪያ መነቃቃትን ያመጣል። ጋብቻ እግዚአብሔር ሲፈጥርበት ለምንድን ነው? የእግዚአብሔር ዓላማ እዛ ውስጥ ምን አለ የሚለውንም ነገር ስለምናየው ይሄንን ስንመለከት እግዚአብሔር ደግሞ እንድንጸልይበት በጋብቻ ውስጥ የገባችሁ ጋብቻችን እግዚአብሔር የሰጠንን ቤት እንዴት ጠብቀን መያዝ እንደሚገባን እግዚአብሔር ለዓላማም እንደ አደራም መልክ የሰጠበት ሐሳብ ነው። ሌላ ደግሞ ያልገባን ሰዎች ወደ ጋብቻ ያልገባን ሰዎች ደግሞ እግዚአብሔር በጋብቻ ውስጥ የሚያመጣው ዓላማ የእግዚአብሔር ሐሳብ ምን ለመፈጸም ነው ጋብቻ መጀመሪያ እግዚአብሔር የፈጠረው የሚለው ነገር ላይ ካየን በኋላ ገብቶን ምን እናደርጋለን? በእያንዳንዳችን ህይወት ውስጥ እግዚአብሔር ሊያመጣ የሚፈልገው ዓላማ ስላለ ለዛም ደግሞ ዝግጅት እናደርጋለን ማለት ነው። እግዚአብሔር ይመስገን። በእጮኝነት ውስጥ ያላችሁ ደግሞ በእጮኝነት ጊዜ ውስጥ ምን ማድረግ አለበት? እንዴት ውስጥ ሆነን ነው ያን እጮኝታችን ይዘን ወደ ፍጻሜ ማምጣት የምንችለው የሚለውንም ጭምር ውስጡ ላይ እንመለከታለን ማለት ነው። ለዚህ እግዚአብሔር ይረዳናል። በዚህ አይነት አቅጣጫ እግዚአብሔር ነሳል እንካፈላለን ማለት ነው እና ውስጤ ላይ ጌታ መጀመሪያ ቅድም ያነበብንበት ሁለት ክፍሎችን ነው ያነበብነው። የመጀመሪያ አንደኛ መዝሙር 127 ቁጥር 1 ላይ ያለውንና ሁለተኛ ክፍል ያነበብነው አንደኛ ሳሙኤል ምዕራፍ 2:35 ላይ ያለው ቃል ነው። ስለ ቤት ነው የሚናገረው ሁለቱም። አንደኛው ምንድነው? እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ምን ይሆናሉ? ይደክማሉ ይለዋል። ቤት ሰሪ ማን ነው ማለት ነው? እግዚአብሔር ነው ማለት ነው። የክርስቲያን ቤተሰብ መስራች ማን ነው ማለት ነው? እግዚአብሔር ነው። እግዚአብሔር ካልሰራ በስተቀር ሰው በራሱ አይደለም። ወንድና ሴት ገንዘብ ስላላቸው ወይም ጥሩ ቤት ምድራዊ ቤት ስለሰሩ ቤት ሰርቷል ማለት አይደለም። ቤት ወይም ጋብቻን ወይም ቤትን ሰርቶ የሚሰጠው እግዚአብሔር ነው። ስለዚህ ይሄ ትልቅ ዕውቀት ነው። እግዚአብሔር ካልሰራ ነው ብለው እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማውን ካልጠበቀ ጠባቂ ምን ያደርገዋል? በከንቱ ይደክማል። አሁን ለምሳሌ እኔ አንዳንድ ጊዜ በጣም አስባለሁ ይሄንን ቃል በተለይ ሌሊት ላይ በምንጸልይበት ጊዜ እዚች ኢስታንቡል ከተማ ያሉትን ጠባቂዎችን በጣም ጥንቁቅ የሆኑ ናቸው። በሰው ጉልበት ደረጃ የሚጠበቅ ጥበቃ አለ። ከዛ አልፎ ደግሞ በቴክኖሎጂ ተደግፎ የሚጠበቁ ጥበቃዎች አሉ። ግን እነዛ ሁሉ እግዚአብሔር ጥበቃ ከሌለ ከንቱ ነው። አንድ ነገር ላንሳ። ባለፈው ትላንትና ይሁን ቅዳሜ ሳምንት አሁን በቴክኖሎጂ ቢሆን እንዲሁም ደግሞ በደህንነት ጥበቃ በጣም የታወቀችው በዓለም አንደኛ የምትባለው ሀገር የአሜሪካን ምድር በነጭ ሃውስ ላይ እንደምታውቁት ትልቅ ግብዣ ተደርጎ ነበር። ሁላችሁም አይታችኋል። አሁን ለእናንተ ማብራራት አይገባብኝም። ወይ ዛሬ በሁላችንም እጅ ምን ስላለ ሚዲያ ስላለ ሁላችሁም አይታችኋል። ከኔ በላይ አሁን ላይ ከምናገረው በላይ እናንተ ታውቃላችሁ። ግን ለማንኛውም ምን ለማለት ፈልጌ ነው እና ትልልቅ ከ2000 በላይ ባለስልጣናት ያሉበት፣ ሀብታሞች ያሉበት፣ ታዋቂ ዝነኞች ያሉበት ደግሞ የምድሪቱ የአሜሪካን ምድር ጋዜጠኞች የተባሉ ሰዎች ሙሉ ቁጭ ብሎ ባሉበት ቦታ ላይ ነው የተፈጸመው ጥቃቱን ታውቃላችሁ። አንዱ ምን ብሎ ተናግሯል?
የመጀመሪያን ጉርሻዬ አይታችኋል። ግብዣ ላይ ነው ቁጭ ያሉት። ሆቴል ነው፣ ሂልተን ሆቴል ነው። እዛ ነጭ ቤተ መንግስት ውስጥ ያለው ሆቴል ውስጥ ነው የተዘጋጀው። የመጀመሪያን ጉርሻዬ ጎርሼ ከጎሮሮዬ ሳትወርድ ነው እንትኑ የተፈጠረው። ያቺት እንኳን እስከምትወርድ ድረስ ቢጠብቅ ምን ችግር አለበት ብሏል አሉ። ቀርቦ ነው የተናገረው። አይታችኋል። ትልቅ ጥበቃ ያለበት ምድር ነው። የእግዚአብሔር ጥበቃ ከሌለ እግዚአብሔር ከተማውን ካልጠበቀ ሰራተኛው በከንቱ ይደክማል የሚለው ስለዚህ ነው። ሁሉም ነገር ይኖር ግን የእግዚአብሔር ጥበቃ ይኖር። አሜን። የእግዚአብሔር ጥበቃ ሲኖር ነው ለሁሉም ነገር ወገኖቼ። ስለዚህ ገንዘብ አይደለም ዕውቀት አይደለም ቤትን የሚሰራው ራሱ እግዚአብሔር ነው። ቀጥሎ ስለ ኤሊ ቤትና ስለ ሂልቃና ቤት ነው በአንደኛ ሳሙኤል ላይ አመዛዝነው የኤሊ ቤት በእግዚአብሔር ፊት ምናምንቴ ሆኖ ሲቆጠር እንዲሁ ደግሞ የሂልቃና ቤት እግዚአብሔር ሊሰራ ሲፈልገው ለሳሙኤል ቤት ለመስራት ሲፈልግ በፊቴ ካህን አስነሳለሁ ለሱም ደግሞ ምን አደርግለታለሁ እግዚአብሔር የታመና ቤት ይሰራለታለሁ። የታመና ካህን ለኔ አስነሳለሁ በልቤም በነፍስም እንዳለው ያደርጋል። እኔም የታመና ቤት ይሰራለታለሁ ዘመኑን ሁሉ እኔ በቀባሁት ሰው ፊት ይሄዳል አለ። ስለዚህ አስቡ እና ገና ይሄንን ስናገር እግዚአብሔር ቤት መስራች እንደሆነ ከዚህ ውስጥ እንመለከታለን ማለት ነው። ይሄንን ካልኳችሁ ቅድም መግቢያ ላይ እንደላኩት የተናገርኩት የክርስቲያንን ቤት መስራች ማን ነው ለሚለው ዓላማ እግዚአብሔር የቤተሰብ መስራችና ባለቤት መሆኑ ለመግለጽ የቤተሰብ መስራች እግዚአብሔር ነው ማለት ነው። ዋናው የቤተሰብ መስራች ማን ነው? እግዚአብሔር ነው። ይሄ እውነት ከገባን ነው በጋብቻ ውስጥ ቤት እግዚአብሔር ሰርተው ከሰጠን በኋላ ለዛው ለሰራው ለዛው ቤት በጣም የምንጠነቀቀው ማለት ነው። አለዛ ሰሪውን ካላወቅ ነው አንድ ነገር በእጃችሁ ከገባ በኋላ መጀመሪያ ወይ ልትገዙ ልትደርሱ ስትፈልጉ በጣም በናፍቆት በጉጉት ከፈለጋችሁ በኋላ ያን በእጃችሁ ስትይዙ የእናንተ ሲሆን እየቀለለ ነው የሚመጣው አይደል? በጣም እየቀለለ እያነሰ ይመጣና ከዛ በኋላ አያስፈልግም የሚልበት ደረጃ እንመጣለን። ስለዚህ እግዚአብሔር ቤትን ከሰጠን ያን ቤት ባለቤቱ ማን መሆኑን ካወቅን ለባለቤቱ በአደራ መልክ ነው። በባለቤትነት እኛ ባለቤቶች አይደሉም። የቤቱ ባለቤት አለው። ባለቤቱ በአደራ መልክ ሰጥቶናል። ያን በአደራ መልክ የተቀበልነውን ቤት እስከ ፍጻሜው ይዘን እንዴት ነው ለሰጠው ለባለቤቱ በታማኝነት የምንመልሰው ነው ትልቁ ሀሳብ። ለዚህ ምን ያስፈልገዋል ማለት ነው? ቤት ሰሪው ዋናው የቤቱ ባለቤት ዓላማው ባለቤቱ እግዚአብሔር ነው። የመጀመሪያ ይህንን ማወቅ አለብን ማለት ነው። ይህንን ልልበት የሚፈልግበት ስለ ሀሳብ ስላለው ነውና ይሄ ነው ዋናው ሀሳብ። የመሰረተበት ደግሞ የመሰረተው ወንድና ሴትን በመፍጠር ልጆች እንዲወልዱ ትእዛዝ በመስጣት በሰጣ ጊዜ ነበር እና መጀመሪያ እንግዲህ ይህንን ቤት ሲመሰርት ወንድና ሴት አድርጎ ፈጠረ። መጀመሪያ ከፈጠረ በኋላ ምን አደረገው? ወንድንና ሴትን ደግሞ በአንድነት አጣምሮ ከዛ በኋላ ልጆች እንዲወልዱ ትእዛዝ ሰጠ። ብዙ ተባዙ ብሎ እግዚአብሔር ትእዛዝ ሰጥቶ ያን ቤት ይዞ እንዲቆሙ አደረገው። ይሄ የሚታወቁት ቃል ነው። ዘፍጥረት ምዕራፍ 1 ቁጥር 27 እና 28 እስቲ እናነበውላችንም ክፈቱ መጽሐፍ ቅዱሳችሁን። እንደዚህ እኔ ያነበዋለሁ። እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርን ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርን ሙሉአት፣ ግዙአትን፣ የባህር ዓሣዎችንና የሰማይ ወፎችን በምድር ላይ የሚንቀሳቀሱትን ሁሉ ግዙአቸው። እግዚአብሔርም ምን አደረጋቸው ማለት ነው? እዚህ ላይ እግዚአብሔር ወንድና ሰውን በመልኩ ፈጠረው ይላል። ከዛ በኋላ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ወንድና ሴት አድርጎ ፈጠረ። ከዛ በኋላ ብዙ ተባዙ፣ ምድርን ሙሉአት ብሎ ትእዛዝ ሲሰጠው እንመለከታለን። የሸጠበት ምክንያት ሌላው ልጆችን በመውለድ ምድር እንዲሞሉ ነው ዓላማው። ቀጥሎ ደግሞ
እግዚአብሔር የፈጠራቸውን ፍጥረታትን ሁሉ ምን እንዲያደርጉ እንዲገዙ እንዲያስተዳድሩም ጭምር ነው የእግዚአብሔር ሐሳብ ዓላማው በጋብቻ ውስጥ ያለው ማለት ነው። ስለዚህ በዚሁ መልክ እግዚአብሔር ጋብቻን በዚሁ መሰረት ማለት ነው ወንድና ሴት አድርጎ ማለት ነው። ስለዚህ ወንድ ብቻውን ቤተሰብ መሆን አይችልም። ወንድ ብቻውን ቤተሰብ መሆን አይችልም። ሴት ብቻውን ይሳ ወንድና ወንድ ቤተሰብ መሆን አይችልም። ሴትና ሴት ብቻውን ምን መሆን አይችልም? ቤተሰብ መሆን አይችልም። ዘመኑ ያን እያደረገ ስለሆነ ማለት ነው። አይደለም፣ እሱ ውሸት ነው። እግዚአብሔር ያልፈጠረው ነው። እግዚአብሔር በዚህ መንገድ በዚህ መልክ ጋብቻን አልፈጠረም። በዚህ መልክ ቤተሰብን አላዋቀረም፣ ወይም የቤተሰብ ተቋም አላመጣም። ወንድና ወንድ ጋብቻ አድርጎ ቢቆሙ ብዙ ተበዙ የተባለውን ልጅ ለመውለድ አይችሉም። ምክንያቱም መውለድ ስለማይችሉ ፈጣሪ በዛ አይነት መንገድ አልፈጠረም። ሴትና ሴት ይሳ በዛ መንገድ አልፈጠረም እግዚአብሔር። ስለዚህ ያን ማድረግ ስለማይችሉ እግዚአብሔር ያን መጀመሪያ ሲያደርግ ያን ያደርግ ነበር። ሁሉ ጊዜ የእግዚአብሔር ተቃራኒ የሆነ ነገር ነው የእግዚአብሔርን ሐሳብ ለማፍረስ የሚሄደው። ግን የእግዚአብሔር ሐሳብ ነው የሚጸናው። አሜን። እስቲ የእግዚአብሔር ሐሳብ ነው የሚጸናው በሉት እስቲ። የማን ሐሳብ ነው የሚጸናው? የእግዚአብሔር ሐሳብ ነው የሚጸናው ማለት ነው። እግዚአብሔር መስራች እንደሆነ መጠን የባለቤትነት መብትም አለው። መስራች እስከሆነ መጠን ምን አለው? የባለቤትነት መብት አለው ማለት ነው። በማን ላይ? በቤተሰብ ላይ፣ በክርስቲያን ቤተሰብ ላይ እግዚአብሔር የባለቤትነት መብት አለው። መብቱን እግዚአብሔር መልቀቅ የለበትም። መብቱን እግዚአብሔር መቼ ነው የሚለቀው ካላችሁ፣ ያ የተሰጠውን ቤተሰብ ባልም ሚስትም በትክክል በአገባብ በአደራ መልክ ይዘው በትክክል መጠበቅ የማይችሉ ከሆነ እግዚአብሔር ከዛ ቤተሰብ ውስጥ ይወጣል። እግዚአብሔር ከወጣ በኋላ የሚኖረውን ነገር አስቡት። ሌላ ማን እንደሚገባ፣ ሌላ በገባበት ቦታ ደግሞ ሰላም አይኖርም፣ እረፍት አይኖርም። በአንድነት መቀጠል አይቻልም፣ መዝለቅ አይቻልም። ስለዚህ ያ ሌላውን ችግር ያመጣል። ዋናው ባለቤትነትን የጋብቻ መስራች እስከሆነ መጠን እግዚአብሔር የባለቤትነትን መብቱን እንድንጠብቀው ይፈልጋል። እኔ ባለቤት ነኝ ይለዋል። ባልም እዛ ቦታ ባለቤትነት የለውም። ሚስትም እዛ ቦታ ምን የላትም? ባለቤትነት የላትም። ባላደራ ነው የቤቱ። ሚስትም ባላደራ ናት በቤቷ። ባለቤት አለው። ለባለቤቱ እየተገዛች ለባለቤቱ እየገዛ ያን እግዚአብሔር አጣምሮ የሰጠውን ቤቱን መጠበቅ አለበት። ሲጠብቁ ነው ምን የሚያደርገው? አብሮ ወደፊት መዝለቅ የሚችሉ ማለት ነው። ይሄንን በደንብ አድርገን ማወቅ ያስፈልጋል። የእርሱ ቤተሰብ ስለሆንን ባለቤቱ እርሱ ሲሆንለት ደግሞ ምን ይሆናል ካላችሁ፣ በሁለቱ መካከል ሰላም ይሆናል፣ እረፍት ይሆናል። በመካከል ደግሞ እግዚአብሔር የሰጣቸው የሆድ ፍሬዎች እግዚአብሔር የሰጣው እነዛ ሆድ ፍሬዎች ስጦታዎች ደግሞ በደስታ እየፈነደቁ ደስ እያላቸው በጥሩ አእምሮ፣ በጥሩ አስተሳሰብ፣ በጥሩ ማንነት በስነ ልቦናቸው ጉዳት ሳይደርሳቸው ጥሩ በሆነ ልብና አስተሳሰብ በአንድነት ማድረግ ይችላሉ፣ መኖር ይችላሉ። ይህ በጣም አስፈላጊ ነገር ስለሆነ ቤተሰብ ውስጥ ያለው ትልቁ ቁልፍ ነገር እሱን እንድናውቀው ያስፈልጋል። ይሄንን ካልኳችሁ ጋብቻ ምንድን ነው? አሁን ዋና ጥያቄ ላይ ስንመጣ ጋብቻ ምንድን ነው? ጋብቻ ምንድን ነው? ጥያቄ ጠይቁ እስቲ አእምሯችሁን አንድ ሴኮንድ ሊስታችሁ እስቲ አእምሯችሁን ጠይቁ። ጋብቻ ምንድን ነው ብላችሁ አእምሯችሁ ላይ ጠይቃችሁ እስቲ በተቀባችሁ ላይ ያለውን ሰው ደግሞ ጋብቻ ምንድን ነው ብላችሁ ጠይቁት እስቲ። አእምሯችሁን ጠይቃችሁ። አዎ ጠየቃችሁ ወይ? አረ ጠየቃችሁ ወይ? ጠየቃችሁ? ጌታ ይባርካችሁ። ጋብቻ ምንድን ነው ለሚለው ጥያቄ ጋብቻ ምንድን ነው? የነገሮች ሁሉ ፈጣሪ እግዚአብሔር ብቻውን ከፍጥረታት ጀምሮ ከፍጥረታት ጅማሬ አንስቶ ለሰው ልጆች የመስጣቱ ምስጢር ጋብቻ የሰው ልጆች የኑሮ ማዕከልና እግዚአብሔር በሰው ልጆች አማካይነት በምድር ሊያከናውኑ ላሰበው ሁለንተናዊ ስራ መሰረት ነው ጋብቻ። እግዚአብሔር ከፍጥረት ጅማሬ አንስቶ እግዚአብሔር ፍጥረትን የፈጠረበትን ጅማሬ ታውቃላችሁ። ከአንደኛው ቀን እስከ 6ኛው ቀን ፈጥሯል። በ6ኛው በመጨረሻ ቀን ላይ ነው የሰው ልጅ የተፈጠረው።
ከዛ በኋላ ከዛው ጊዜ ጀምሮ እግዚአብሔር በዚሁ በሰው ልጆች አማካኝነት በምድር ላይ ሊያከናውነው ያስበው ዓላማ ስለነበረ ያን ዓላማውን ሊያከናውነው እግዚአብሔር ቤተሰብን ፈጠረ ማለት ነው። እግዚአብሔር የሚኖረው የት ነው? በሰማይ ነው። ሰው ልጅስ የሚኖረው የት ነው? በምድር ነው። በሰማይ የሚኖረው አምላክ በምድር ላይ ከሚኖረው ከሰው ልጅ ጋር አብሮ ለመስራትና አብሮ ለመስራት ሊያከናውነው ያለው ሐሳብና ዓላማ ነበር። ያን ደግሞ በምን በኩል ነው የሚያመጣው? በጋብቻ በትዳር በኩል ነው የሚያመጣው ማለት ነው። ያን ሊያደርገው ይሄንን ፈጠረው እግዚአብሔር። እግዚአብሔር የተባረከ ይሁን። በዘፍጥረት ምዕራፍ 1 ላይ እንደምንመለከተው እግዚአብሔር ፍጥረትን ሲፈጥር ከሰው መፍጠሩን ከሰው ፍጥር አንፃር በቂ መሰረታዊ የሚባሉ ተደጋጋሚ መልካም የተባላቸው ፍጆታዎች አሟልቶ የፈጠረ ሲሆን እነዚህ የተሟሉ መሰረታዊ ፍላጎቶች በራሳቸው ጋብቻ በሌለበት ሁኔታ እግዚአብሔር በሰው አማካኝነት ሊያከናውነው ላቀደው ልዩ ልዩ ማህበራዊና መንፈሳዊ ክንውኖችን በቂ ባለመሆናቸው የነገሮች ሁሉ መሰረት የሆነው ጋብቻ ለሰው ሲሰጥ እንመለከታለን። እግዚአብሔር ከአንደኛው ቀን እስከ 5ኛው ቀን የፈጠረውን ነገር ሁሉ ከፈጠረ በኋላ ቁጭ ብሎ ደግሞ ምን ያደርግ ነበር? ያየው ነበር። በመጀመሪያ ቀን እግዚአብሔር ሰማይና ምድርን ፈጠረ። ከዛ በኋላ ያን የፈጠረውን አየ፣ መልካም ነበር ይላል። በሁለተኛ ቀን ይለዋል የፈጠረውን አየ። ቀጥሎ ደግሞ ምን ሆነናል? መልካም ነበር ይላል። ነገር ግን ሰው ልጅ ከፈጠረ በኋላ የሰው ልጅ ብቻውን ይሆን ዘንድ ምን አይደለም ማለት መልካም እንዳልሆነ አየ። እስካሁን ድረስ በፈጠረው ፍጥረት መካከል እግዚአብሔር ሁሉም መልካም 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 እያለ ራይት እያደረገ ሰው ግን ሲያየው ብቻውን ይሆን ዘንድ መልካም አይደለም። እስቲ እናነበው። ዘፍጥረት ምዕራፍ 2 ቁጥር 18 ላይ እንደዚህ ነው ብሎ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም። ስለዚህ ምንድነው የሚመቻትን ረዳት እናደርግለት እንፍጠር ይለዋል እግዚአብሔር። ሰው ብቻ ይሆን ዘንድ አሁን እዚህ ጋር ሰው የሚለው ወንዱንም ሴቱንም ያደርጋል የሚያጠቃልል ቃል ነው። ወንድ ብቻ አይደለም፣ ሴትም ብቻ አይደለም። ነገር ግን ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቻትን ረዳት እንፍጠር ይለዋል። ስለዚህ አዳም እዛ ቦታ ላይ አለ እና አዳምን በሁሉ ነገር ላይ ገዢ አድርጎታል። ግን አዳምን ሲያየው ሁሉ ነገር ምንም እዛው ኤደን ገነት ውስጥ ያልተሟላ ነገር ምንም ነገር የለም። ሁሉ ሙሉ ነው። አሟልቶታል። የሚበላውን የሚጠጣውን የቀን ያሉት ነገሮችን ሁሉ አሟልቶታል። ነገር ግን እዛው ሙሉ ሆኖ ባለበት ቦታ ላይ አዳምን ሲመለከት እግዚአብሔር ይሄ ሰው ብቻ መሆኑ አሳዘነው። ምንድነው ልቡ ላይ መልካም ነገር አልታየም። ስለዚህ እግዚአብሔር ምን አለ? የሚመቻትን ረዳት እንፍጠር ብሎ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሥላሴን አንድነት እዚህ ቦታ ላይ ለመፍጠር ሲስማሙ እንመለከታለን ማለት ነው። እግዚአብሔር ይመስገን። ከላይ ለመጥቀስ እንደተሞከረው አዳም ምንም እንኳን በወቅቱ ብቸኛ ተቆጣጣሪ የነበረው በዘፍጥረት 1 ላይ ብቻ ከ6 ጊዜ በላይ መልካም የተባሉት ምግብ፣ መጠጣት፣ ውሃ የተረፈረፈ ነገር ቢኖርም ነገር ግን የጋብቻ አጣማሪ አግኝቶ በብቸኝነት እስካልተቀላቀለ ድረስ መልካም ባለመሆኑ እግዚአብሔር ከንብረትም ከሀብትም የሚበልጥ ዋጋ ያለውን የአዳምን መልካም ያልሆነውን የብቸኝነትን ክፍተት የምትዘጋ ሔዋንን ሲያስረክበው እንመለከታለን። እና ይሄ ሁሉም ነገር ተሞልቶ ቢኖርም ነገር ግን ለሱ የሚያስፈልገው አስፈላጊ የምትረዳው ያን ብቸኝነትን ስፍራ ያን ክፍተትን የሚሞላው ሰው ያን ክፍተትን የሚሞላው ነገር ስለሌለ እግዚአብሔር ለሱ የሚያስፈልገውን የምታስፈልገውን ረዳትን ሲፈጥሮ እንመለከታለን ማለት ነው። ዘፍጥረት 2:22 ላይ እንደዚህ ይላል እግዚአብሔር ቃል እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። ከዛ እግዚአብሔርን ብቻውን ለሰው ሲሰጥ
ከሁለት እግዚአብሔር እንግዲህ እዚህ ቦታ ላይ ከሰራት በኋላ ያችን ከአዳም የወሰዳትን አጥንት ሰርቶ አስተካክሎ ወደ ማን ነው ያመጣው? ወደ አዳም ነው ያመጣው። ወደ አዳም ካመጣ በኋላ አዳም የሚገርማችሁ ነገር ያው እግዚአብሔር አሰራሩ በጣም የሚገርም ነው። በዚህ ሳምንት ይሄንን ክፍል የነሳብ ሲያጠና ለራሴ የተደነቁበት ነገር አለ። እግዚአብሔር አስደናቂ አምላክ ነው። አፈጣጠሩ አሰራሩ ራሱ ልዩ ነው። አሜን። እግዚአብሔር የተባረከ ይሁን። እስቲ እግዚአብሔር አሰራሩ ድንቅ ነው ብሎት እስቲ እግዚአብሔር አሰራሩ ድንቅ ነው። እግዚአብሔር አሰራሩ ምንድነው? ድንቅ ነው። አሜን። ሲያየውም ለመስራት ያሰበበትም አካሄድ ይህ እግዚአብሔር ነው። የማንም ጥበብ የሌለበት ነው። እስካሁን ድረስ ትልልቅ ሳይንቲስቶች ትልልቅ ደረጃ የደረሱት እስከ ስፔስ ድረስ ሄደው ትልቅ ነገሮችን አድርጓል። ይህንን ጥበብ ግን ሊያመጡ አልቻሉም። ሰውን መፍጠር ሮቦት ፈጥሯል። እውነት ነው፣ ጥሩ ነው። ኤአይ መፍጠር ችሏል፣ ጥሩ ነው፣ በጣም አስፈላጊ ነው። ግን ሰውን ልጅ እግዚአብሔር በሰራበት መንገድ አቅጣጫ መስራት አልቻሉም። ይህ ጥበብ በእግዚአብሔር እጅ ነው ያለው። እግዚአብሔር ጠቢብ ነው። አሜን። እግዚአብሔር ትልቅ ነው። እስቲ አንድ ጊዜ እግዚአብሔር ትልቅ ነው ወሉ እስቲ እግዚአብሔር ትልቅ ነው። ሰርቶ ወደ የወሰዳትን አጥንት ሰርቶ ከጨረሰ በኋላ ወደ ማን ነው ያመጣው? ወደ አዳም አመጣ። አዳምም ይህች አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናት ብሎ ምን ያደርጋት? ወሰዳት። ማንን? ሔዋንን ሲወስደው እንመለከታለን። እንግዲህ በሳይንስ እንደምንመለከተው የሰው የአጥንት ስንት አጥንት አለው ነው የሚባለው? ድሮ በሳይንስ ዓለም ላይ ያለናችሁ ሰዎች ያላችሁ ስንት አጥንት ነበር? አቤት 200 ጥሩ 260 ሌላ ስንት ነው ያለው? 206 ነው። 206 አጥንቶች አሉ። አጠጋግቻል። ጌታ ይባርክሽ፣ ተባረኪ። ከነዛ አጥንቶች መካከል አንድን አጥንት ወስዶ ነው እግዚአብሔር የሰራው። አዳምን ማነው ሔዋንን ሲሰራት አላችሁ። ለምንድን ነው አንድን ብቻ ወስዶ የሰራው የሚል ጥያቄ ምናልባት ሊመጣ ይችላል በአእምሯችን ላይ። አጥንት እንግዲህ በሰውነት ውስጥ ካለን አጥንት ከሰውነት ውስጥ ካለን አካል ነው ብልቶቻችን በጣም ጠንካራው ምንድን ነው? አጥንት ነው። ሰው አጥንት ከተሰበረ ምን መሆን አይችልም? መቆም አይችልም፣ መሄድ አይችልም። ስለዚህ አጥንት ከባድ ነው። የወሰደው ደግሞ ከጎን ነው። የጎን ጎድኑ በጣም ምንድን ነው የሚለው ሰዎች ጠንካራ ነው። እሱ እንዳይሰበር ከተሰበረ ምን ይሆናል? ይሞታል ነው የሚባለው አይደል? ስለዚህ ያን የወሰደበት ምንድን ነው ካላችሁ ረዳት እንድትሆን ረዳት ከሚሆንበት አሰራር ነው የሰራው። እንዴ በፍልስፍና በእንትን ማያት የምንችለው አይደለም። ግን በመንፈሳዊ መረዳት ስንገባ ምንድን ነው እግዚአብሔር አቤት አሰራሩ ድንቅ ነው ብለን ነው የምንገረመው። እግዚአብሔር አሜን። እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። እግዚአብሔር አሰራሩ ድንቅ ነው። ስለዚህ ይህንን ታዲያ ሴት አድርጎ ከሰራ በኋላ እግዚአብሔርን ብቻው ለሰው ሲሰጥ ከሁለት አባይት ጉዳዮች አንጻር የሁለት አንጻር ስንመለከት የመጀመሪያው ለአዳም በብቸኝነት ምክንያት የተፈጠረውን ክፍተትን ለመዝጋት ነው ሆኖ፣ ሁለተኛ ደግሞ እግዚአብሔር በሰው ልጆች ላይ ላቀደው ቀጣይ ስራ ጋብቻ የነገሮች ሁሉ ቁልፍ በመሆኑ ነው። ለሁለት ዓላማ ነው እግዚአብሔር ጋብቻን የፈጠረው። አንደኛ ምን ብያቸዋለሁ? የመጀመሪያ ለአዳም የብቸኝነትን ምክንያት ክፍተቱን ለመዝጋት ነው። ሁለተኛ ደግሞ እግዚአብሔር ወደፊት በሰው ልጆች ላይ ሊሰራ ያሰበውን ቀጣዩን አጀንዳ ለመፈጸም ትዳር ጋብቻ ቁልፍ ነገር እንደሆነ ነው ያሰበው። አስቡት፣ እውነት ነው። ያን ስንመለከት ከዛው ከአዳምና ሔዋን የተወለደው ዘር እኮ ነው ዛሬ ነገስታት ደረጃ ደርሶ የራሴ ሕዝብ ብሎ አብርሃምን ዘር መርጦ ከአብርሃም ዘር ደግሞ ይስሐቅን መርጦ ከይስሐቅ ዘር ደግሞ ማንን? ያዕቆብን መርጦ ከያዕቆብ ደግሞ 12ቱን ነገድ ከ12ቱ ነገድ ደግሞ ይሁዳን መርጦ ከይሁዳ ደግሞ አንስቶ ደግሞ የነገስታት ንጉስ ማነው ዳዊትን መርጦ ከዛ ደግሞ ዓለምን የሚያድነውን ልጁን ኢየሱስ ክርስቶስን በዚህ አቅጣጫ ነው ያመጣው። እግዚአብሔር ላሰበው እቅድና ዓላማው እግዚአብሔር ዓላማ ስላለው ማለት ነው። እግዚአብሔር ትልቅ አምላክ ነው። ከዚህ አንጻር ነው እግዚአብሔርን ትልቅ ነው የምንለው። ያስበው ቀጣይ ሐሳብ ስላለ ነው።
ሰይጣን እኮ ታዲያ ይሄ ቀጣይ የእግዚአብሔር ሐሳብ እስካለው ድረስ አውቆ ዛሬ ትዳር በአንድነት እንዳይቆም ትዳር የትዳሩን መልክ ይዞ እንዳይኖር በብዙ አቅጣጫ ጠላት ምን እያደረገ እየመጣ ነው ማለት ነው። እየመጣ በብዙ አቅጣጫ እየተዋጋ ያለበት ለዛ ነው። እኔ አሁን በግል ህይወቴ ላይ ሲያስበው በጣም ይገርመኛል። የኔ ቤተሰቦችን ከአያቶቼ ቤተሰብ ጀምሬ ሲመለከታቸው የአያቶቼ ቤት ብዙ ወደ ተናግሬያለሁ። አሁን ቤተሰቦቼ አባትና እናቴ 8 ወንድ ልጆች ናቸው የወለዱት። ለዚህ 8 ወንዶች ልጆችም የእግዚአብሔርን ዓላማና ሐሳብ ሲመለከቱ በጣም ይገርመኛል። ዛሬን የተወለዱ ልጆች ሁሉ በእግዚአብሔር ቤት እግዚአብሔርን የሚያገለግሉ ናቸው። በእግዚአብሔር ቤት ነው ያሉት። አገልጋዮች ናቸው፣ መሪዎች ናቸው። የእግዚአብሔርን ሐሳብ እያስፈጸሙ ነው የሚኖሩት። አይታችኋል። ስለዚህ ትልቁ ዓላማ እግዚአብሔር በልጆቻችን በኩል አልፎ የሚፈጽመው ዓላማ አለው። ትዳርን ስናስብ ዛሬ የአንድ ወንድና የአንድ ሴት ምንድነው የፍላጎት ጉዳይ አይደለም። ብዙ ነገሮችን አልፈንበት ልጆችን ስናሳድግ ከልጆች በኋላ ደግሞ ትውልድ አለ። ያ ትውልድ ደግሞ እግዚአብሔር ለሀገር የሚጠቀምበት፣ ለቤተክርስቲያን የሚጠቀምበት፣ ለመሪነት የሚጠቀምበት ትውልድ ከዛ ውስጥ ነው የሚወጣው። ስለዚህ ቁልፍ የሆነው ስራም አለው ማለት ነው። ስለዚህ ይህ ክብር ተቋም ራሳችንን እግዚአብሔር የሚጠቀምበት ጥቅም አገልግሎቱና ኃላፊነቱ ከመሆኑም በላይ በሰጪ በፈጣሪም ሕግ ሊመራ ሊታዘዝ የሚገባ ከእግዚአብሔር በአደራ የተቀበልነው ጥልቅ መሰረታዊ ተቋም ነው። ጋብቻ ከማን እጅ የተቀበልንበት? ከእግዚአብሔር እጅ በአደራ መልክ የተቀበልንበት ታላቅ ተቋም ነው። ማን ነው የሰጠን? የሆነ ጊዜ ጀምርንበት የሆነ ጊዜ የምንጨርሰው ጉዳይ አይደለም። አደራ ነው። እስቲ አደራ ነው ወርድስ ዛሬ በትዳር ላይ ያላችሁ ወገኖች ይሄንን እውነት ይወቁ። ከዚህ በኋላ ልትገቡ ያላችሁ ትዳርን ጋብቻን በምታስቡበት ጊዜ እግዚአብሔር በእናንተ ህይወት አልፎ ሊሰራ ያለውን ትልቅ ሰፊ የሆነ ስራ እንዳለ እያሰባችሁ ይህ ቤት ደግሞ የሚመራው ህግ አለው። ሀገርን የሚመሩበት ምን አላቸው? ህግ አላቸው። በህግ ነው የሚመሩት አይደለም እንዴ? ህግ መኖሩ ብቻ አይደለም። ለህግ ደግሞ ህግ አውጪዎቹ ራሳቸው ምን ይሆናሉ? ይታዘዛሉ። ህግ ይገዛሉ። ህግን ታዘው ነው የሚመሩት። ስለዚህ የጋብቻ ህግ አለው። እሱም የእግዚአብሔር ቃል ነው። ይህ የእግዚአብሔር ቃል ህግ ነው። በዚሁ ቃል ነው የምንመራው። ለዚሁ ቃል ነው የምንገዛው። እሱም ወደፊት እናያለን። የሚስት ኃላፊነት ምን እንደሆነ፣ የባል ኃላፊነት ምን እንደሆነ ስንመለከት በኋላ በደንብ እንመለከተዋለን። ህግ በዛ ነው የምንመራው ማለት ነው። ሌላው ጋብቻ እግዚአብሔር ፍጥረትን ከፈጠረበት ጊዜ አንስቶ በሰው ልጆች ላይ ሲደርስ ከነበረው የውድቀት የመነሳት ተራርቆ ሁኔታዎች ሂደት አንስቶ አሁንም እስከሚገኝበት በኢየሱስ ክርስቶስ እስክንሆን ድረስ የምህረት ኪዳን ዘመን ድረስ በነበሩትና በሆኑት ሁኔታዎች ውስጥ ሁሉ ቁልፍ ሚና የነበረው የመጀመሪያ እስከ ዛሬም ድረስ ወደፊትም የሚቀጥል መንፈሳዊ ማህበራዊ ተቋም ነው ጋብቻ ማለት ነው። ከመጀመሪያ ጀምሮ የሚቀጥልበት ቀጣይነት ያለበት ነው። ያም ደግሞ ማህበራዊም መንፈሳዊም ተቋም ነው። ማህበራዊ የሚባለው ከማህበረሰቡ ጋር ቤተሰብ አብሮ ሲኖር ማህበራዊ የሆነውን ዓላማውን ይፈጽማል። መንፈሳዊ ደግሞ በቤተ ክርስቲያን ውስጥ በግል ህይወት ውስጥ ፈጽመው በመንፈሳዊ ሁኔታዎች የምንመረበት ያን ደግሞ እያስፈጸመ የሚኖር ታላቅ ተቋም ነው። የተቋሙ ባለቤት ደግሞ ማን ነው? እግዚአብሔር ነው። አንዳንድ የተቋም መስራች የሚባሉ ሰዎች አሉ አይደል? ተቋሙ ምን ስላደረጉ? ስለመሰረቱ አይደል? አሁን የቴሌ ተቋም በጣም ትልቅ ነው አይደል? የሞባይል ተቋም የሚባለው ለምሳሌ የአፕል ተቋሙ ስንመለከት በጣም ከባድ ነው፣ ጠንካራ ነው አይደል? ልክ እንደዚሁ ይህ የጋብቻ ባለቤቱ ተቋሙ ባለቤት ማን ነው? እግዚአብሔር ነው። እሱ ያን ጋብቻውን መምራት ይፈልጋል ማለት ነው። ይህ ክብር ተቋም ባለፉት ዘመናት በሙሉ ማለትም ከምድር መፈጠር ጀምሮ ከፍጥረት ጀማሪ አንስቶ
እስከ ዛሬ ድረስ መዝለቅ የቻለ ወደፊትም የሚቀጥል ነገሮችን ሁሉ መሰረት የነገሮች ሁሉ መሰረት የሆነ በእግዚአብሔር የተሰራ ማህበራዊና መንፈሳዊ ተቋም ነው ጋብቻ። አሜን። ማህበራዊና ምን ብያቸዋለሁ? መንፈሳዊ ተቋም ነው። እስከ ዛሬ ባለው ሁኔታ ጋብቻ የመጀመሪያ ጋብቻ ምንድነው የሚለው እነዚህን ሁሉ ማለት እንችላለን እና ከዚህም ተጨማሪ ነገሮች መስጣት እንችላለን። ይሄንን ካልኳችሁ የሚቀጥለው ሐሳብ ምንድነው? ተጋቢዎች ማን ናቸው የሚለው ጥያቄ ላንሳ። ቅድም ጋብቻ ምንድነው ብላችሁ እንደጠየቃችሁ እስቲ ተጋቢዎች ማን ነው ብላችሁ ደግሞ አእምሯችሁን ጠይቁ። ትንሽ ጊዜ እድል እሰጣችኋለሁ። ጠይቁ አእምሯችሁ። ተጋቢዎች ማን ናቸው? እሺ፣ ሁለተኛ እድል ደግሞ ይስጣችሁ። እንደቅድሙ ተጋቢዎች ማን ናቸው ብላችሁ ባጠገባችሁ ላይ ያለው ጠይቁት። እስቲ ማን ናቸው ብላችሁ ጠይቁ። መልስ የመለሰ ሰው አለ? አቤት፣ ማን ናቸው? እሺ፣ ተጋቢዎች ማን ናቸው? እውነት ነው። ሴትና ወንድ ያላችሁ ትክክል መልሳችኋል። መልሳችሁ እሱ ከሆነ ጥሩ ነው። አሜን። ማን ነው? ወንድና ሴት ናቸው። ተጋቢዎች ማን ናቸው? ወንድና ሴት ናቸው። ግን ውስጡ ላይ ስንገባ እሱም ነው ነገሩ፣ ግን ልዩነት አለው። ወንድና ሴት ናቸው ተጋቢዎቹ። የሚጋቡት ወንድና ሴት ናቸው እንደ እግዚአብሔር ቃል መሰረት። ዓለማችን ግን ዛሬ ከዛ ተቃራኒ ነው እየሄደ ያለው። ወንድ ከወንድ ጋር፣ ሴት ከሴት ጋር፣ አልፎም ደግሞ ከእንስሳ ጋር ከእንስሳም አልፎ ከአዕዋፋት ጋር ሄደዋል። አልፎ ወደ አምስተኛ ደረጃ እስከ ዘንዶ ጋር ሄደዋል። እስከዛ ድረስ ሄደዋል። ጋብቻ እስከዛ ድረስ ነው። በዚህ ዘመን ያው ማንሳት ያስፈልገናል። በእንትኑ እየተከታተለ አይደለም፣ ብዙ ነገሮችን እየተከታተለ ነው። ማንሳቱ እዚህ መስማቱ ጥሩ ነው ለእናንተ። ሄደዋል፣ ግን መጽሐፍ ቅዱስ እሱን አይፈቅደውም። እግዚአብሔር በመጀመሪያ ወንድና ሴት አድርጎ ፈጠራቸው። ከዛ ብዙ ተባዙ ብሎ ምን ሰጥቶታል? እግዚአብሔር ይሄንን አቅጣጫ አምጥቷል። ይሄንን ወንድና ሴት ብሎ ነው እግዚአብሔር የፈጠረው። ያውላችሁ ብዙ ጊዜ እግዚአብሔርን ሐሳብ የሚቃወም ነገር በዘመናት ሁሉ ይመጣል። የሚመጣውን ነገር ለይተን ካላወቅን እኛም አብረን ትክክል ነው እንደዚህ ነው እያልን እንሄዳለን ማለት ነው። እንደዛ እንዳይሆንብን በደንብ አጥብቀን ማወቅ ያስፈልጋል። ተጋቢዎች ማን ናቸው? በመጽሐፍ ቅዱስ ውስጥ በፈረሰው ስነ ፍጥረት ታሪክ ውስጥ እግዚአብሔር ነገሮችን ሁሉ በፈጠረው ስልጣን ከሰራው በኋላ መልካም አይደለም ያለው አንድ ጉዳይ ብቻ ስለሆነ ያም የአዳምን ብቸኝነት ነበር። ቅድም ያልነው ማለት ነው። ከፈጠረ በኋላ ያን ካለ በኋላ እግዚአብሔር ምንድነው ያደረገው ካላችሁ፣ እግዚአብሔርም የአዳምን መልካም ያልሆነውን ብቸኝነት ለማስወገድ ማንን ነው የሰጠው? ሔዋንን ወይም ሴትን ከሁለት ጠባይት ምክንያቶች አንጻር የፈጠረው ሲሆን እነዚህም የመጀመሪያ እውነተኛ ረዳት መሆኗ፣ ሁለተኛ ደግሞ ምቹ ረዳት እንድትሆንለት ነው። ሁለተኛ ምቹ ረዳት እንድትሆንለት ፈጠረው እግዚአብሔር። እና ጋብቻ ላይ የምናውቀው ከአዳምና ከሔዋን ጀምረን እናውቀዋለን። ሲፈጠርም ደግሞ ለአዳም እውነተኛ እንድትሆን፣ ቀጥሎ ደግሞ ምቹ ረዳት እንድትሆንለት ነው መጀመሪያ እግዚአብሔር ጋብቻን መስርቶ ለአዳም የሰጠው ማለት ነው። ተጋቢዎቹ እነዚህ ናቸው። ስለዚህ ሔዋን ለአዳም እንደራሱ ባለው ተፈጥሮ በእውቀትም ሆነ በመንፈሳዊ ተመሳሳይ ለመሆን በሁሉም ነገሮች እውነተኛ ተካፋይ መሆን ስለነበረባት እግዚአብሔር የሰራው አጥንትን ከአዳም ጎን የወሰደው ሲሆን ይህም እግዚአብሔር ሔዋንን ለመስራት የተጠቀመው አጥንት የወሰደበት የአዳም የአካሉ ክፍል ለሁለት ዋና ጥያቄዎች ምላሽ ሊሰጥ የሚችል ልዩ ትርጉም እንዳለው ግልጽ አድርገን እንመለከተዋለን። ለሁለት ጉዳዮች ናቸው ሰርቶ ወስዶ የሰራበት ምክንያት ለዓላማ ነው። እንግዲህ ቅድም ብያችኋለሁ፣ እውነተኛ ረዳት፣ እውነተኛነት አንዱ ዛሬ ትልቁ ነገር ምንድነው የጠፋው? እውነተኛ እግዚአብሔር የፈለገበት የማንነት ባህሪይ ነው በትዳር ውስጥ እየጠፋ ያለው። ሁለተኛ ደግሞ
ይሄ እውነተኛ ረዳት የሚሆን ደግሞ ረዳትን እግዚአብሔር እዛው ቦታ ላይ ስራው የሱ ስራ አዳምንም ሲፈጥር ለራሱ ስራ ነው እግዚአብሔር የፈጠረው የሱን ሐሳብና ዓላማን የፈጠረው። ስለዚህ ያ ብቸኛው አዳም እግዚአብሔር ያሰበውን አቃቂድና ዓላማውን መፈጸም ስለማይችል ያን ሰው የሚረዳውን ሰው ሰጥቶታል እግዚአብሔር። ሲሰጥ ግን አዳም እኔ ከሷ ይበልጣለሁ እሱ ይበልጣል እሷ ታንሳለች በሚል ውድድር አይደለም እግዚአብሔር የሰራው። ስለዚህ ዛሬ ምንድነው በሁለቱም ጎን ምን አለው? ደካማ ጎን አለው። ያ ደካማ ጎን ስላለው ብዙ ጊዜ ችግሮች ይፈጠራሉ በዳር ውስጥ እና ሚስት እግዚአብሔር ለትልቁ ዓላማ ለእውነተኛ ዓላማ እንደፈጠራት ራሷን አድርጋ ካልገባች ካላወቀች ሁሉ ጊዜ የበታችነት ይሰማታል። ባል ደግሞ እግዚአብሔር ለትልቅ ዓላማ እንደፈጠረው ቤትን እንደሰጠው አድርጎ ካላሰበ ሁሉ ጊዜ እሱ የበላይ ሆኖ እሷ ደግሞ የበታች አድርጎ የማያት ሐሳብ እሱ ችግርን ይፈጥራል። ስለዚህ የዛው ጋብቻ ውስጥ ከተገባ በኋላ ማንም የበላይ የበታች የለም፣ እኩል ነው። እኩልነቱ እኩል ነው ማለት ደግሞ በተሳሰተ አእምሮ ደግሞ እንዳንተረጉም የባል የሥራው ድርሻ ነው። ምንድነው ባል? እሱን እንመለከታለን። ባል መሪ ነው። መሪነቱን ስፍራ መያዝ አለ። ይሄንን በደንብ ማውቃለን። ብዙ ጊዜ መቀበል የሚያቅተን ያቅተናል፣ እንደክመዋለን። በተለይ የኛ ማንነቶቻችን እዛው ልጅ በጣም እንቸገር አይ ይልለዋል። አይ ካልን ያ ተቋም አብሮ መሄድ ይችላል። እንጋጫለን፣ እንፋለማለን። ከዛ መጨረሻ ነው ደግሞ እኔም ወደ ፈለኩበት እሄዳለሁ አንቺም ወደ ፈለግሽበት ትሄጃለሽ ወደሚባልበት ይመጣል። ነገሩ ግን እንደዚህ አይደለም። ጋብቻ ሲገባ እንደፈለኩ ይሆናል እንደፈለኩ ይሆንልሻል ተብሎ አይደለም። መጀመሪያ ከመግባቱ በፊት ነው ያን ማሰብ የሚገባው። እንደፈለኩ መምራት አይብሮን የሚችለው እንደፈለኩ መናገር የሚችለው መልበስም የሚችለው በብቸኝነት በነበርኩት ጊዜ ነው። ግን ወደዚህ አንድነት ከመጠን በኋላ አንድ ነው የተባለበት መጽሐፍ ቅዱስ እውነቱ አንድነትን ለማጠንከር ነው። የኔ የሚባል ነገር የለም፣ የኛ። እስቲ እኔ በሉት። እስቲ እኔ የምትባለው ድምፅ ጋብቻ ውስጥ አትሰራም። የኛ ነው የሚባለው። አዎ የኛ ምንል ከሆነ አብረን ማስቀመጥ ሰርተን ካመጣነው የሰረነው የኛ ነው። አገልግለን ከዋልነው ያገለግልነው የኛ ነው ማለት ካልቻልነው ምን መሆን እንችል ማለት ነው። አብረን ማይል እንችል የኛ ማለት አለ። የኔ እኔ የምትል ድምፅ እሷ የሲኦል ድምፅ ናት። ዲያብሎስ የወደቀው መጀመሪያ እኔ ባለው ጊዜ ነው አይደል? ከእግዚአብሔር ዙፋን እኔና ምን እናደርጋለሁ? ከፍ አደርጋለሁ እኔ ባለው ሰዓት ነው የወደቀው። አስቡት። ኢሳይያስ ምዕራፍ 14ን አንብቡት። እዛው ላይ ዳችሁ ስትመለከቱ እኔ በማለቱ እንዴት ምን አይነት ውድቀት እንደመጣ እናውቃለን። ብዙ ጊዜ በጋብቻ ውስጥ ብዙ ውድቀቶች የሚመጡት እኔነት እየጎላ ሲመጣ የኛ የሚባል ነገር እየጠፋ ሲመጣ አብሮነቱ እዛው ላይ ችግር እየፈጠረ ይሄዳል። ስለዚህ ይሄ በጣም አደጋ አለበት። እንዳይሆንበት ምን ማድረግ አለበት? እግዚአብሔር ሲሰራ ለዚህ ዓላማ ነው የሰራው ማለት ነው። ከዛኛው መመለስ ያስፈልገናል። እኛ እስቲ አንድ ጊዜ እኛ በሉት። እስቲ በሉ እስቲ ድገሙና እኛ የምትለው ቃል ቤተሰብን ምን አድርጋ ታቆማለች? ደግፋ ታቆማለች። ታኖረዋለች፣ ወደፊት ታስቀጥላለች ማለት ነው። ይሄ በጣም አስፈላጊ ነገር ነው ማለት ነው። ግልጽ ነው አይደል? ሐሳብ የምናገራችሁ ሐሳብ ይሄ ጥሩ ሐሳብ ነው። ይኸው ከሰው የአካል ክፍሎች ሁለት አጥንት ጠንካራ በመሆኑ ሴት ከጠንካራው ክፍል ጠንካራ አድርጎ በመፍጠር ሴቶች ለጋብቻ ለሚጠይቀው ማንኛውም ነገር ብቃት እንዲኖራቸው ለማድረግ ሲሆን፣ ሁለተኛው ደግሞ ከሰው የአካል ክፍል ውስጥ ከ200 ቅድም እንዳልኳችሁ ከ206 በላይ አጥንቶች ውስጥ ያቺ አጥንት ከዛ ስፍራ ከጎኑ ወስዶ በሚሰራበት ጊዜ እግዚአብሔር ጠንካራ መሆኑን አውቆ ነው። ስለዚህ ሚስት
ያው በቤተሰብ ኃላፊነት ውስጥ ጠንካራ ነው። ያው መጽሐፍ ቅዱስ ለዛ ነው ቤት በጥበብ ይሰራል አይደል? ቤት በምን ይሰራል? በጥበብ ይሰራል። ጠቢብ ሴት ቤቷን ምን ታደርጋለች ይላል? በጥበብ ትሰራለች ይላል። ያቺ ተዋሳ ምን ታደርጋለች ይላል? ታፈርሳለች። ሰነፍ ይላል። ያቺ የምታፈርሰውን ሴት ምን ይላል? ሰነፍ ይላል መጽሐፍ ቅዱስ። እና ግን በጥበብ ነው ቤት የሚሰራው። በጥበብ ይቆማል። ይሄ ጥበብን የሚለው ዝም ብሎ ጥበብ አይደል? የሥጋ ጥበብ ብልጣብልጥነት አይደለም። ከመንፈስ ቅዱስ የሆኑ ጥበብ፣ ከሰማይ የሆኑ ጥበብ መጽሐፍ ቅዱስ እሷን ነው። ስለዚህ በዛው ጥበብ ነው ምን ማድረግ የሚያስፈልገው? መስራት የሚያስፈልገው ቤት። ስለዚህ ቤትን በተለይ ብዙ ጊዜ በተለይ አሁን የወንዶች ደካማ ጎን ለመናገር አይደለም። ያው እዚህ መካከል እውነት ነው ወንዶችም ጥቂቶች ነው ያለ ነው። በኋላ ወንዶች እንትን እንዳታደርጉን እና ወንዶች ብዙ ጊዜ የውጭው ነገር ላይ ጎበዞች ናቸው። የቤት ጉዳይ ላይ እንደሚታወቁት ናቸው። እንደዚሁ ነው። ግን ቤቶች ሚስቶች ወይም ባለቤቶቻችን ናቸው ጠንከር አድርጎ ቤትን ደግፎ የሚያቆሙት። ይሄ ያለው ነገር ነው። ይሄ ተፈጥሮ እግዚአብሔር የሰጠ ነገር ስለሆነ ረዳት የሚባለው ረዳት ስለ ረዳት እኮ ነው ረዳት እንዲሆን ተፈጠረ። ስለዚህ እህቶቻችን እናንተ ጎበዞች ናቸው። ይሄንን የሰጣችሁ እግዚአብሔር የሰጣችሁ ተፈጥሮ ነው፣ ከራሳችሁም አይደለም። ተፈጥሮ ስለሆነ ያን ተፈጥሮአችን ተጠቅማችሁ ግን ቤትን መያዝ ያስፈልጋል። ጠቢብ ሴት ቅድም እንዳልኳችሁ ቤቷን ያዘች ሴት በደንብ አደረገ። ይሄን ነው መጽሐፍ ቅዱስ ማለት። ሁለተኛ ይሄ ነው የሔዋን ከአዳም ጎን ጥንት የመስራቷ ምስጢር ሴት ከወንድ እኩል ለጋብቻ ማስፈለጓ ሁለቱም እርስ በርሳቸው አንዳቸው ለሌላቸው አስፈላጊ መሆናቸውና እንዳላቸው ካለው ሌላ መኖር እንደማይቻል ለማረጋገጥ በመሆኑ ሴት የወንድ ረዳት ነች የሚለው መጽሐፍ ቅዱሳዊ ቃል የሴት የመገዛት ትእዛዝ ነው ከሚለው የተዛባ መንፈሳዊ ይዘት የሌለው ትርጉም መጠቀም ተገቢ ነው። አንዳንድ ጊዜ ሴት የወንድ እንትን ስለሆነችው መገዛት መረገጥ አለባት። አሁን በሀገር ቤታችን ላይ ምንም እውቀት ሳይኖር ከዚህ በፊት እንኳን ሴት ምንድነው ሴት ምንድነው ከእንትን ውጪ መውጣት የለባትም የሚባለው ከኪችን ውጪ መውጣት የለባትም የሚባለው አገዛዝ እሱ ትክክል አገዛዝ አይደለም፣ መጽሐፍ ቅዱሳዊ አይደለም። እሱ እንትን አሁን ነበረ ብናውቀው ማለት ነው። ብዙዎቻችሁ አድጋችሁ የመጣችሁበት ያድገን የመተንበት አካሄድ እሱ ነው። እግዚአብሔር ቤት እግዚአብሔር ቃል ገብቶ ያልቀየረው ቤተሰብ እንደዚህ ባለው ሁኔታ ነው። አንዳንድ ቤት ደግሞ አትንከኝ የምትል ሴት ደግሞ እኔ ነኝ የምትልበት አለ። ሴት ምንም ውጪ በመንግስት ደረጃ ላይ በእንትን ደረጃ ላይ መሪ ልትሆን ትችላለች። ቤት ግን መሪ ልትሆን አትችልም። መጽሐፍ ቅዱሳዊ አይደለም። አንድ ጊዜ የእንግሊዟ ጠቅላይ ሚኒስትር ፕሬዝዳንቷ ምን አለች? እኔ ቤት አለ ውጪ ያው እንደምታውቁት ለብዙ ዘመን ነው የመረችው አይደል? ታውቃላችሁ። እና ምንድነው አለችው? በቤቴ ግን አለች በቤቴ እኔ መሪ ፕሬዝዳንት አይደለሁም። በቤቴ ምንድነው አለችው? በቤቴ ግን መሪ ባለቤቴ ነው አለች። ይሄ ነው እውነቱ ይሄ ነው። የእግዚአብሔርን ቃል እውነት ተከትለን መሄድ ካለብን ማለት ነው። አለዛ መሪነት የመሪነትን ስፍራ ካልያዘ ሁል ጊዜ ችግርና ነውጥ ነው ይሆናል። በግል ሕይወትም በሀገር ደረጃም በቤተክርስቲያን ደረጃም በእያንዳንዱ ጉዳይ ነውጥ ይፈጠራል። ስለዚህ መሪነት ስፍራውን መያዝ አለበት። መጀመሪያ እግዚአብሔር መሪ አድርጎ ያስቀምጦን የመሪነቱን ክፍል ማክበር አለበት። እሺ ባል ደግሞ ምንድነው መሆን ያለበት? ይሄ በተጨቆነው አስተሳሰብና አመለካከት የሚያየን ከሆነ እሱም ትክክል አይደለም። እግዚአብሔር ሲፈቅድ ለዛ አይደለም ለመረገጥ ለእንትን ነው። እሱም ትክክል አይደለም። መጽሐፍ ቅዱሳዊ እውነት ነው የኛን ህይወት የሚመራ። እስቲ መጽሐፍ ቅዱሳዊ እውነት ነው የኛን ህይወት የሚመራ ነው በሉ። እስቲ ያለሽ ድገሙና በሉ እስቲ መጽሐፍ ቅዱሳዊ እውነት ነው። እግዚአብሔር መጽሐፍ ቅዱሳዊ እውነት ይምራችሁ። አሜን። እስቲ ይምረን በሉ እስቲ አንድ ጊዜ ሃሌሉያ። እሱ ይምረን። በአዳምና ሔዋን ጥምረት ውስጥ ሔዋን ለአዳም በራሱ ለማድረግ የማይችለውን ለማከናወን የምትረዳ ከመሆኑም የተነሳ አንድም አዳምም ሴት ነች። ይቺ ሴት ነው ያለው አጥንቴ ነች፣ ስጋዋም ስጋዬ ነው ብሎ ነው የተቀበለው ማለት ነው።
ሲቀበል ማለት ነው። አስፈላጊ መሆኑን ስላወቀ ስለተረዳ ምን አረገ? እቺ አጥንቷ አጥንቴ ነው፣ ስጋዋ ስጋዬ ናት፣ ስለዚህ ሴት ይባል ብሎ ሲቀበል እንመለከታለን። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ምን ይሆናል? ይጣበቃል ይላል ዘፍጥረት ምዕራፍ 2:24 ላይ ያለው ቃል። ሁለቱም ምን ይሆናሉ? ይጣበቃሉ ይልና ሁለቱም አንድ ስጋ ይሆናሉ። ይሄ አንድ ስጋ ይሆናሉ ምን ማለት ነው? ይሄ አንድ ስጋ መቼም ያው በሂሳብ ዓለም ስትመለከቱ አንድና አንድ ስንት ነው? አንድና አንድ ሁለት ነው። ሁለት ነው። አንድና አንድ ነው የሚለው መጽሐፍ ቅዱሳዊ ሂሳብ ነው። እንዴት ካላችሁ እግዚአብሔር ከዛኛው አጥንት ከአንዱ አጥንት ሰርቶ አምጥቶ ያን የሚያየው የእግዚአብሔር ዓይን የሚያየው አንድ ነው እንጂ ሁለት ነው አይደል። ስለዚህ አንድ ከሆኑበት ጊዜ ጀምሮ ባልና ሚስት አንድ ናቸው፣ ይጣበቃሉ፣ ሁለቱም አንድ ስጋ ይሆናሉ የሚለው መጽሐፍ ቅዱስ እውነት ይሄ ነው ማለት ነው። ከዚህ በተጨማሪ አዳምና ሔዋን በመካከላቸው የነበረው ፍቅር መገለጫ ሆኖ የሚገኝ ፍጹም የእርስ በርስ መተፋፈር የሌለ ግልጽነት ሲሆን አዳምና ሚስቱ ሁለቱም እርቃናቸው ነበሩ፣ አይተፋፈሩም ነበረ። ይህ አባባል ልብስ ስለለበሱ ገላቸው ስለሚታዩ አይተፋፈሩም ማለት አይደለም። ከዛ ያለፈ ነው። እውነት ነው። አንድ ናቸው የሚለው ሁለቱም አይተፋፈሩም ይላል። ለምንድን ነው ፍርሃት በውላቸው ውስጥ የሌለው ብለን ስንመለከት እርቃነ ስጋቸውን ራቁታቸውን ስላሉ ብለን ብቻ አይደለም ማሰብ የለም። ያ አንድ ናቸው የሚለውን ሐሳብ ከሐሳብ ጀምሮ ብዙ ጊዜ ከሐሳብ ጀምሮ ነው ትዳር ወደፊት የሚቀጥለው። ከሐሳብ ጀምሮ ነው የሚፈርሰው። ሰይጣን መጀመሪያ ለሔዋን ሐሳብን ነው ያቀረበላት። ያ ሐሳብ ነው ሐሳቡን ይከዛ። ስለዚህ ትዳሩ ወደፊት እንዲቀጥል የሚፈልግ ሰው በሐሳብ የሚሰራው ይሄ ነው ልዩነቱ ማለት ነው። ሐሳባችን የሚያስበው ነገር ነው የሚሆነው። አይጠቅምንም ካለን ነው ያን ነገር አይጠቅምንም ካለንማ ከዘገን ያን ነገር አያስፈልግም ነው። ስለዚህ እሱ አይደለም እና እዚህ ላይ ለግልጽነቱ ሲናገር ምንድነው አንድ ናቸው ለሚለው አይተፈራሩም የሚለው ቃልን አዳምና ሚስቱ ሁለቱም ራቁታቸው ነበሩ፣ አይተፈራሩም ነበር። ይህ አባባል ልብስ ስላለበሱ አይደለም ያለበት ዋና ሐሳቦች ከዛ ያለፈው ምንድነው ካላችሁ አንደኛ እርስ በርስ በጣም ግልጽ ስለሆኑ አንዳቸው ከሌላው ምንም የሚደብቁት ነገር እንደሌላቸው ለማሳያት ነው። አንደኛው ግልጽነትን ነው። ባልና ሚስት ቅድም እንዳልኳቸው አንድ ከሆኑ ጊዜ ጀምሮ ምንድነው ግልጽ መሆን አለባቸው። ባል ለሚስቱ ግልጽ መሆን አለበት፣ ሚስትም ለባሏ ግልጽ መሆን አለበት። ውሏን፣ እንቅስቃሴዎቿን፣ ምክንያቱም ቤት ነው፣ ኑሮ ነው፣ አንድነት ነው። ካልሆነ ዝም ብሎ ግልጽ ባልሆነበት መንገድ የሚካሄድ ከሆነ አይዘልቅም። ግልጽነት ካለ ይሄዳል። በቃ እኔም በፈለኩበት ሂድ፣ እሷን በፈለገችበት ሂድ፣ አትንኩኝ፣ አንጠያየቅ የሚባል ከሆነ አይቀጥልበትም። የሆነ ቦታ ላይ ይደክማል፣ ድካም ይመጣል። ይሄ እንዳይሆን ምን ያደርጋል ያስፈልጋል ካላችሁ ግልጽ በሆነው መንገድ ግልጽነት ይጠብቀዋል። ከምንም ግልጽነት ያስፈልጋል ካላችሁ የውሎ ግልጽም ያስፈልጋል። በገንዘብ ዙሪያ ላይ ያለው ሁኔታዎች ግልጽነት ያስፈልገዋል። ወደፊት በምናቅዳቸው ለእቅዶቻችንም ጭምር ግልጽነት ያስፈልጋል። በአገልግሎት ግልጽነት ያስፈልጋል። እያንዳንዱ ጉዳዮቻችን ግልጽነት ያስፈልጋል። ይሄ የሁላችሁ ይሄ የእግዚአብሔር ቃል ሕግ ይሄ ነው። ሁለተኛው ሐሳብ እርስ በርሳቸው ሊኖረው የሚገባው ታማኝነት ለማዳበር አንዳቸው የሌላቸውን እቅድ፣ ሐሳብ፣ ማሻት፣ ፍላጎት፣ አቋምና ወዘተ ማወቅ እንደሚገባቸው ለማሳየት ነው። በተለይ ጋብቻ ውስጥ ትልቁ ሌላኛው ምንድነው? ታማኝነት። ባል ለሚስቱ ምን መሆን አለበት? ታማኝ። ባል ደግሞ ለሚስቱ ምን መሆን አለበት? ታማኝ መሆን አለበት። እስቲ ታማኝ ወደ ዛሬ ጊዜ ታማኝነት አያስፈልግም እንዴ? በጣም የሚያስፈልግ ነገር ነው። ታማኝነት አስፈላጊ ነው። ታማኝነት ለባል ለሚስት ነው። ግን ከዛ ያለፈ የመጀመሪያ
ለእግዚአብሔር ታማኝ መሆን። ስለ እግዚአብሔር ታማኝ መሆን ብሉት እስቲ። ሰው ለእግዚአብሔር ታማኝ ካልሆነ ሚስት የባሉን ውሎና እንቅስቃሴ ተቆጣጥራ አትችልም። ባልም የሚስቱን እንቅስቃሴ አሁን ዘመናችን ይሄ ስልካችን አለ አይደል? አንዳንድ እንትኖች እንሰማለን አይደል? ይሄ ስልካችን አለ የተለያየ እንትኖች አሉ። አሁን እዚህ ጋር ትንሽ እየተቀዳ ስለሆነ እንትን አደረገውም። አንዳንዶቹ የባልን ታማኝነት እንትን ለማድረግ ይሄ እንትኖች አሉ ነፃ የምንጠቀምባቸው ኮሎች ወይ ዋትስአፕ ወይም ኢሞ ሌሎች ነገሮችን ከውስጥ ምንድነው ይሄ እንትን አድርጎ ማለት ነው አስሮ ከዛ በኋላ ጠልፎ የባሉን የእንትኑን በዚህ አይነት መንገድ ለመከታተል በዛ ተከታትሎ ወይም በዛ ተከታትለሽ የባልን ታማኝነትና እንትን መጠበቅ አይቻልም። ሰውየው ታማኝ ካልሆነ በስተቀር ሴትየው ታማኝ ካልሆነች በስተቀር ታማኝነት ለእግዚአብሔር ነው መጀመሪያ። ለማን ነው ብያቸዋለሁ? ለእግዚአብሔር። ታማኝነት ለእግዚአብሔር ነው ማለት ነው። ለማን ነው ታማኝነት? ለእግዚአብሔር። ይሄ እውነት ነው። እኔ ለባለቤቴ ለእግዚአብሔር ታማኝ ካልሆንኩ ለባለቤቴ ታማኝ ሆነላት። ባለቤቴ ለእግዚአብሔር ታማኝ ካልሆነችው ለእኔ ታማኝ ልትሆን አትችልም። ይሄ ነው እውነቱ፣ ግልጽነቱ። በግልጽነት የእግዚአብሔር እውነት የምናስተምርበት እውነት ይሄ ነው። ስለዚህ ታማኝነት አንዱ ግልጽ ነው። ታማኝነት ስንል ታማኝነት ቅድምም ብያቸዋለሁ። ብዙዎች ታማኝነት የሚያጎላቸው አንድ ጊዜ አንድ የጋብቻ ምክር ላይ የጋብቻ ችግር በነበረው ቤተሰብ ላይ ቁጭ ብለን ተወያየን። ስንወያይ ነበርና ባለቤቴ እኮ በገንዘብ ዙሪያ ታማኝ አይደለም አለችው እና ከዛ በኋላ ገንዘብ እንኳን ሲቆጥር ጀርባውን ሰጥቶ ዞር ብሎ ነው ቁጥሩን ከዛ በኋላ ነው የሚያደርገው። ትክክል አይደለም። እሱም ትክክል አይደለም። ያንም ያህል የሚደረገው ነገር ከሆነ ትክክል አይደለም። ምስትም ደግሞ እንደዚሁ ባለው ጉዳይ ላይ ኢቭን እንኳን ምንድነው በግልጽነት የምናደርግባቸው ነገሮች ካለ ምንም እንትን የሚያደርገው ነገር የለም። አሁን አካውንት ከባለቤቴ ጋር ስንጠቀም አካውንቴን ቁጥሩን ጭምር ታውቃለች ባለቤቴ፣ አውቃታለሁ። ይጠቅመኛል። ምንም እንትን የምታደርገው ነገር የለም። ካለን የኔና የሷ ነው፣ ካላ የኔና የሷ ነው። ምንም እንትን የሚደረገው ነገር ግልጽነት፣ ታማኝነት ይጠቅመዋል። አብረን እንድንሄድ ያደርገናል። እንደዛ ሄደን ካልሄድን ምክንያቱም ተቋም ነው፣ ተቋም አይሄድም አብሮ። ግልጽነት ያስፈልጋል ለሁሉም ነገር። ምንድነው ካላችሁ ግልጽነት ከሌለ ታማኝነት ከሌለ ጥያቄ ይፈጥራል። አእምሮ ውስጥ ሰው እየጠነጠነ ነው የሚውለው። እንዴት ነው የምታደርገው? እሺ እንዴት ነው የሚያደርገው ይበል። ቀኑን ሙሉ እየጠነጠነ እንትን አድርጎ ይመጣል። አንድ ቀን ይፈደንዳል። የሆነ ነገር እንትን ሲሆንበት ብልጭ ይላል። አንዳንድ ጊዜ አዳም አስቸጋሪ የሆነ አዳም ስላለ አዳም ብልጭ ይልና ከዛ በኋላ ግንፍል ብሎ ሲወጣ ያን ተቋም አታክ ለማድረግ ይሄዳል። እንጠንቀቅ። ታማኝነት አስፈላጊ ነው። እስቲ በሉት፣ እስቲ በጠቅላችሁ ላይ ያለውን ሰው እንጠንቀቅ። ታማኝነት ጥሩ ነው በሉት እስቲ። ሶስተኛ ምንድነው? ባልና ሚስት በምንም ምክንያት በማይናወጥ አንድነት አብሮ ሊኖሩ እንደሚገባ ለማሳየትና ለመመላለስ ሲሆን አዳምና ሔዋን በኃጢአት ምክንያት ሲወድቁ እንኳን ጥፋቱን የመጣው ምንም እንኳን በሔዋን በኩል ቢሆንም ይህ ከአምላካቸው ከእግዚአብሔር ጋር ልዩነት ያመጣቸው ትልቅ ውድቀት በመካከላቸው ተከስቶ እንኳን መለያየታቸውና ጋብቻቸውን ባለማፍረስ እንዴት በአንድነት በአንድ ጠንካራነት እንዳሳለፉ ታውቃላችሁ። ወድቋል እኮ ሲወድቅ እሷም ወድቃለች። ሲወድቅ ግን ከዛ በኋላ ስታቀርበው እሷም ተቀብሎ ያ አንድነታቸው በግልጽነት አንድ መሆናቸውን አሳይቶ በኋላም ሲወጡም ከገነት በአንድነት ነው። ጠንካራ አቋማቸው ውድቀቱ ደካማም ቢሆን ግን ፍቅራቸው፣ አንድነት ተባብሮ ቆሟል። አይታችኋል። አንዳንድ ጊዜ በሐሳብ እንኳን ሌላ ማን ይግባበበት ቢሆን ባለቤቴ ሐሳቤን ደግፋ መቆም አለባት። ሐሳቧን ደግፌ መቆም አለብን እየነገር አንዳንድ ጊዜ ባለቤቴ ትነግረኛለች። ይሄ ትክክል አይደለም ትላለች፣ ግን አብረኝ ነው የምትቆሙ። በቤተሰብ ውስጥ እንደዚህ ነው መሆን ያለበት። ጋብቻ ነዋ፣ ህብረት ነዋ፣ ይዘንበት መሄድ ያለበት ተቋም ስለሆነ ማለት ነውና ይሄ ነው አንደኛ ማለት ነው። አንድ 5 ደቂቃ ብቻ ሊጠቀምበትና
በአጠቃላይ ጋብቻና በጋብቻ ውስጥ ሊኖረው የሚገባ ማንነትን ስንመለከት የተወሰኑት ነገሮችን እናገርና ላጠቃልለው። በአጠቃላይ ጋብቻ በጥንዶች ውስጥ ሊኖረው የሚገባ ማንነት ስንመለከት ማንነት ነው የሚኖረው በጋብቻ ውስጥ ብለን ስንመለከት፣ አንደኛ ከሰው ልጆች ማህበራዊ ተመሳሳይ ሁሉ ማለትም ከዝምድና፣ ከጓደኝነት፣ ከጎረቤትነት፣ ከሌሎች ማህበራዊ ግንኙነቶች ህብረቶች ሁሉ በተለየ ካልተቀየረ ካለ አማራጭ አንድ ወንድ ከአንዲት ሴት ጋር በህይወት ዘመናቸው ሁሉ ተጣምሮ የሚኖሩበት የፍቅር ህብረትና አንድነት ነው። ጎረቤት ያስፈልገዋል፣ ጓደኝነት ያስፈልጋል፣ ዝምድና ያስፈልጋል። የተለያየ አይነት የምንገናኝባቸው ግንኙነቶች ሊኖሩ ይችላሉ። ግን በጥንዶች መካከል ያለው አንድ ልዩ የሚያደርገው ሀሳብ ምንድን ነው ካላችሁ፣ በፍቅር በአንድነት በህብረት ለዛ ተቋም ከእግዚአብሔር ለተቀበሉበት ለትልቁ ዓላማ ጸንቶ የመቆም ሂደት ነው። የጸና አቋም ሊኖራቸው ያስፈልጋል። ፈሪሳውያን ወደ ኢየሱስ ክርስቶስ መጡና ሰው አሉ፣ ሰው በሆነው ምክንያት አሉ። እስቲ ሁላችሁ ማቴዎስ ወንጌል ምዕራፍ 19 ክፍል ውስጥ ማቴዎስ ወንጌል ምዕራፍ 19 ቁጥር 3 ጀምሮ ያለውን ክፍል እናነባለን እስቲ ሁላችንም። እና ይሄ አንድነት መፍረስ አለበት ብሎ የሚያምኑ ምኖች ነበሩ? ፈሪሳውያን ነበሩና እንደዚህ ያለው 19 ማቴዎስ ወንጌል ምዕራፍ 19 ቁጥር 3 ጀምሮ ያለውን ላንብብላችሁ። ፈሪሳውያንም ወደ ኢየሱስ ቀረቡና ሲፈትኑት ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዷልን አሉት። ማን ነው የጠየቁ ያሉት? ኢየሱስን። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለ። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱ አንድ ስጋ ይሆናል የሚለውን ቃል አላነበባችሁምን? ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። ከዛ ሁላችሁም እስቲ ሲሆን ቃል አብሩልኝ። እግዚአብሔር ያጣመረውን ሰው ምን አደረገው? ያጣመረው ማን ነው? እግዚአብሔር ያጣመረውን ምን አይለየው? ሰው አይለየው። አባት አይለየው፣ እናት አትለየው፣ ወንድም እህት አይለየው፣ ጓደኛ ሌላም ሌላ ምን አደረገው? አይለየው። እግዚአብሔር ነው ያጣመረው። እስቲ እግዚአብሔር ነው ያጣመረው ብሎ እስቲ ማን ነው ያጣመረው? እግዚአብሔር ያጣመረው ማንም አይለየው። ይሄንን ነው እግዚአብሔር የተናገረው። እነዚህ ፈሪሳውያን ከታች ይገልጻሉ። ታዲያ ሙሴ ፍቺ ወረቀት ሰጥቷል ነበር ምን ይላሉ? አዎ እውነት ነው፣ ሙሴ ፍቺ ወረቀት ሰጥቷል እኮ። የሰጠው ቃሉን የሰጠው እኮ ስለ ልባቸው ድንዳንነት ነው። ዛሬ አሁን ሁሉም እኮ ፍቺ የሚሮጠው ወደ ፍቺ ነው። ፍቺ መፍትሄ ያመጣል እንዴ? ፍቺ መፍትሄ አያመጣም። ፍቺ መፍትሄ አያመጣም። በሙሴም ዘመን አላመጣም፣ በኢየሱስ ዘመንም አላመጣም። ታዲያ በእኔና በእናንተ ዘመን እንዴት ሆኖ ነው ፍቺ ውጤት የሚያመጣው? ውጤት አያመጣም፣ ፈጽሞ አያመጣም። እዚህ ላይ በጣም ሲቄዋለሁ። አንድ ቀን ከአንድ ወር በፊት ይሄን ቃል ዝም ብዬ እያሰላሰልኩ ከቻፓ ባይብል ስቴዲ ተካፍዬ 5 ሰዓት ተኩል ላይ እዚህ 11 ሰዓት ተኩል ላይ እዚህ አርብዬ ወረድኩና ቤት እየሄድኩ ይሄ ቃል ዝም ብሎ መጣ። ሰው አለ በሆነው ምክንያት ሚስቱን ሊፈታ ብሎ የጠየቁት ጉዳይ አይምሮ ላይ በጣም ሞላ። ለምን ሞላ ካላችሁ በጋብቻ ውስጥማ ምክንያትን ከፈለግነው አንድ ቀን መዋል አንችልም። እኔ ባለቤቴ ለምክንያት ከፈለግኩ ባለቤቴ በእኔ ለምክንያት ከፈለገችው ምክንያት ከፈለግነው ብዙ ምክንያቶች አሉ እንዳንቀጥል የሚያደርጉት አይደለም። እዚህ ምክንያቶችን ቀጥለን አይደለም። እዚህ ጋር ጠይቋል እኮ በሆነው ምክንያት ነው። በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዷል አለው። እሱ መልሶ እንዲህ አለው፣ ፈጣሪ ከመጀመሪያ ወንድና ሴት አደረጋቸው አለ። ስለዚህ ሰው አባቱን ነብይ ነዋል፣ ከሚስቱም ጋር ምን ይሆናል? ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለውን አላነበባችሁ? ምን ከቃሉ ነው። ዘፍጥረት ምዕራፍ አሁን ቅድም ያነበብነው ምዕራፍ 2 ቁጥር 24 ላይ ያለውን ቃል እራሱን አንብበው አላነበባችሁ? ምን ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። በምንም ምክንያት ሁለት ሊሆኑ አይችሉም። እግዚአብሔር ያጣምረዋል።